አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተወደዳችሁና የተከበራችሁ ቤተሰቦቼ፣ ውድ ኢትዮጵያውያን የሀገሬ ልጆች በያላችሁበት ሰላምታ ይድረስላለሁ። ሁላችሁንም ሰላም ብያለሁ። ቤተሰቦቼ በያላችሁበት ያለ ህዝነት ረህመት አይለያችሁ። ሁላችሁንም ሰላም ብያለሁ። ሰላማችሁ ይብዛልኝ። ቻናሌን ሰብስክራይብ፣ ሼር፣ ላይክ፣ ሀሳብ አስተያየታችሁን ደግሞ በኮሜንት አስቀምጡልኝ። ዛሬ እንግዲህ እንደዚች ትንሽ ሰዓት ነበረችኝና ለሴትዮዬ ኬክ ጋግሬ እሷ ወደ ውጭ ትወጣ ነበር። ለእሷ ቋጥሬ ከሰደድኩ በኋላ ቡና እየጠጣው ዛሬ ስለ አንድ ነገር መናገር ፈለግኩኝ። ቤተሰቦቼ እንግዲህ ቡና ሲባል ኢትዮጵያ ምን ትዝ ይላል? እኔ የምጠጣው ገሆ አረቢ ነው። ቡና ሲባል ምን ትዝ ይለናል መሰላችሁ? አንደኛ ቡና ጠጡ ብለን አዳችን ነው። ያኔ ኑ ጠጡ ኑ እንብላ ማለት ባህላችን ነው። ሁለተኛ ነገር ቡና ሲኖር ጨዋታ ይኖራል፣ ወግ ይኖራል። እና ዛሬ እንግዲህ ያው ገሆ አረቢ ቢሆንም ያው ቡና ነው፣ ምርቱ ከኢትዮጵያ ስለሆነ አንድ ነገር ላውራችሁ ብዬ ነው ማለት ነው ቤተሰቦቼ። ስለ አንዲት ሀገር ላወራችሁ ፈለግኩኝ ማለት ነው። በጣም ብዙ ስለተወራላት ሀገር፣ በጣም ብዙ ስለተዘመረላት ሀገር፣ በጣም ብዙ ዋጋ መጽዋዕትነት ስለተከፈለላት ሀገር ላወራችሁ መጥቻለሁ ዛሬ። ውደዱትም ጥሉትም ምን ያወራለሁ። እንግዲህ እናንተ ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ ማለት ነው። ይቺ ሀገር ማናት? ብዙ የተዘመረላት፣ ብዙ የተወራላት፣ ብዙ መጽዋዕትነት የተከፈለላት፣ ዓለም ብዙ ነገር የሚናገርላት ከጥንት የምትታወቅ ሀገር ማነች ካላችሁ ኢትዮጵያ ናት። ዛሬ እንግዲህ ስለ ሀገራችን ኢትዮጵያ፣ ስለ ቤታችን እናወራለን ማለት ነው። ያው ሀገር ማለት ቤት ማለት ነው፣ ለሚያውቀው ለሚረዳው ሰው ማለት ነው። እንግዲህ ስለ ሀገራችን ዛሬ አወራችኋለሁኝ። እንግዲህ ሁሉም ስለ ሀገር ሲባል የማይለው ሰው የለም፣ የማይወራው ሰው የለም ስለ ሀገር ሲነሳ ማለት ነው። እንግዲህ በድሮ ጊዜ ኢትዮጵያ ብዙ ዋጋ ተከፍሎላታል። ኢትዮጵያን እንደ ኢትዮጵያ ለማኖር አያቶቻችን፣ ቅድመ አያቶቻችን፣ የሁላችንም የኔ፣ ያንተ፣ ያንቺ፣ የዛ የሁሉም ውድ ኢትዮጵያውያን በአጠቃላይ ብዙ ዋጋ ከፍለው ነው ያቆዩት ይችን ሀገር ማለት ነው። ኢትዮጵያ እንድትባልና እንድትቆይ ያደረጋት 87 ብሔር ብሔረሰቦች ዋጋ ከፍለውባታል ለኢትዮጵያ ማለት ነው። ዓለምም የነፃነት አርማ እንደሆነች፣ ለአፍሪካ ምድር የነፃነት ፀሐይ እንደሆነች ያውቃል። ዓለምም ያወራላታል ስለ ኢትዮጵያ ማለት ነው። በሃይማኖቱ ደረጃ ብትሄዱ ኢትዮጵያ የእውነት ምድር እንደሆነች፣ ሀገራችን ኢትዮጵያ ሀቀኛ መሪ እንደነበራትም ይነገርላታል ይቺ ሀገር ማለት ነው። ዛሬ ግን በእኔ ጊዜ፣ በአንቺ ጊዜ፣ በሱ ጊዜ፣ በዛ ጊዜ በሚያሳዝን ሁኔታ ሀገራችን ሀቀኛ መሪ ሊኖራት አይደለም፣ ሀቀኝነት ሀቅ የሚናገር ሰው እናለህ ላይ ይስተያላል። ሀቅ ነው አይደለም፣ ሀቅ የሚናገር ሰው የጠፋባት ሀገር ሆናለች በሚያሳዝን ሁኔታ። በጣም አም ሶሪ ይሄን ስናገር፣ ግን እውነቱ ይሄ ነው፣ ተቀበሉት ማለት ነው። አይደለም ሀቀኛ መሪ ሊኖራት ይቅርና ሀቅ የሚናገር ሰው የጠፋባት ሀገር ብትኖር አሁን በእኛ ዘመን በዚህ ሰዓት ኢትዮጵያ ናት። 100% እርግጠኛ ሆኜ የምነግራችሁ ማለት ነው። አያቶቻችን፣ ቅድመ አያቶቻችን፣ የኔም ያንተም ይዛ ዘራፍ ያሉት ለጣሊያን ነው። ዘራፍ ያሉት ለውጭ ወራሪ ነው። ምን ይላሉ እነሱ ራሱ ሲፎክሩ ምንድን ነው የሚሉት? ዘራፍ ማለት ጣሊያን መጥቶ የወረረለት፣ ሬሳው ተርፎ ጅብ የበላውለት፣ ቀባሪ ጠፍቶ ደጅ ያደረለት ይላሉ ሲፎክሩ፣ እነሱም ከአያቶቻችን የድሮዎቹ ማለት ነው። ዛሬ ግን ወንድም ለወንድሙ ጠመንጃ ዞሮ፣ ወንድም ለእህቱ፣ ለእናቱ፣ ለሚስቱ፣ ወንድ የሆነ አካል ሚስቱን ሴትን ልጅ ሲቆርጥ፣ ሲገድል፣ ሲገፍ ምንም የማያዝን ከሴት እንዳልተፈጠረ የማይሰማው ሰብአዊነትን የረሳ ማህበረሰብ ያለባት ሀገር በአሁኑ ሰዓት ኢትዮጵያ ናት። 4 ነጥብ እወቁት። ይሄ ሀቅ ነው። ዓለም ግን ገና አልተረዳውም፣ ግን ይረዳዋል በጊዜ ማለት ነው። ወገን ወዴት እየሄድን ነው?
በአራቱም አቅጣጫ ኢትዮጵያ ውስጥ በአራቱም አቅጣጫ በሰሜኑ ሂዱ፣ በደቡቡ ሂዱ፣ በምስራቁ ሂዱ፣ በምዕራቡ ሂዱ ደም የማይፈስበት አካባቢ የለም። አገራችን በደም ጨቀየች። አገራችን ዙልም በዛባት፣ በደል በዛባት፣ በዳይ በዛባት። እንዴ አንዱ ለአንዱ እኮ መኖር እኮ አልተቻለም እኮ መኖር አልተቻለም። እየኖርን አይደለም። 87 ብሔር ብሔረሰቦች አለን ትላላችሁ፣ አንዳችሁ አትናገሩም። ሁሉም ጸጥ። የአንዱ ብሔር ሲጎዳ ሌላኛው ጸጥ፣ የአንዱ ብሔር ሲሞት ሌላኛው ጸጥ። ሰላማት እንዴ! ሙስሊሙም ጸጥ፣ ክርስቲያኑ ሲበደል ሙስሊሙ ጸጥ፣ ሙስሊሙ ሲበደል ክርስቲያኑ ጸጥ። እንዲህ ዝምታ ለማን በጀ? አለቅጥ ዝምታ ለበግም አልበጃት። 10 ሆና መታ አንድ ነብር ፈጃት ይባላል። እያለቅን ነው፣ ተያይዘን እየጠፋን ነው። ጠፋን፣ በቃ እየወደምን ነው። ተናገሩ፣ ዙልምን ተቃወሙ። እስኪ መሆን የሌለበት ነገር በሰው ላይ መፈጠር የሌለበት ነገር ሲፈጠር ይሄ ትክክል አይደለም ማለት ምን ችግር አለው? በዚህ ዘረኛ ካላችሁ በዚህ አዎ ዘረኛ ነኝ እናገራለሁ። በሰው ልጅ ላይ የሚፈጠረው ነገር ትክክል ካልሆነ ትክክል አይደለም። አሁን በቀደም በጎጃም ላይ የተፈጠረው በዛች ልጅ ላይ የተፈጠረው ነገር እንደ ሴትም እንደ ሰብአዊነትም እንደ ሰውም ትክክል አይደለም እና ዘረኛ ነኝ። ይሄ ዘረኛ ካስባለኝ አዎ ዘረኛ ነኝ። ደግሞም ዘር አለኝ። ከኮስ የበቀሉ እንጉዳይ አይደለሁም። ሁሉም ሰው ዘር አለው። ካለ ዘር የተፈጠረ የለም። ዘራችንም አዳም ነው፣ ሔዋን ነው። ግን በዚህ ያላመኑ ብዙዎች አሉ። ምን እናርግ ታዲያ? እውነትን ስትናገር ዘረኛ ካስባለህ ይበሉ። አንተ ግን እውነትን ተናገር። የሃይማኖት አባቶች ጸጥ፣ ምንም ነገር አይናገሩም። በክርስቲያኑ ሂዱ ጸጥ፣ በሙስሊሙ ሂዱ ጸጥ፣ ዝም ጭጭ። እንዴ ዙልም በዛ ሀገራችን። እስኪ የማይሞትበት የማያለቅስ ማህበረሰብ፣ የማያለቅስ ሰው፣ የማያለቅስ እናት የለም። በኑሮ ውድነት ያለቅሳሉ። በዚህ ጋር ልጆቻቸው ስለተገደሉባቸው፣ ስለታረዱባቸው፣ ስለተደፈሩባቸው፣ እንዳላጉል ስለሆኑባቸው ያለቅሳሉ። አልቃሹ በዛ፣ ዙልም በዛባት ሀገራችን። ያቺ የእውነት ምድር የተባለች ሀገራችን ዛሬ እውነት ጠፋባት። ያቺ የእውነት ምድር የተባለች ሀገራችን እውነተኛ መሪ የላትም ዛሬ። ያቺ የጀግኖች ምድር፣ ያቺ የነፃነት አርማ የተባለችው ነፃነት የሚባል ነገር የለም ኢትዮጵያ ውስጥ ዛሬ። እንዴ በተለይ እኛ ክልል፣ በተለይ እኛ አማራ ክልል ከክልላችን እኮ መወላፈት አልቻልንም። እገዛ ክልላችን መከላከያ መጥቶ እየገደለን ነው። እገዛ ክልላችን አልሄንባቸው፣ እገዛ ቀያችን፣ እገዛ ቤታችን እየመጡ እየገደሉን ነው፣ እየሞትን ነው። ሌላው ብሔር ብሔረሰብ ግን ጸጥ ይላል። በቃ ጸጥ፣ አይናገርም። እንዴ ዛሬ እኮ እኛ ብናልቅ ነገ እናንተ ጋር ይመጣል። እኛ ደግሞ የምናልቀው ፈጣሪ ሲፈቅድ ብቻ ነው የምንጠፋው። እናንተ ስላላችሁ የምንጠፋበት ምንም አይነት ምክንያት የለንም። አላህ ሱብሃነሁ ወተዓላ ሲፈቅድ ብቻ ነው የምንሞተው። በሃይማኖት ሂዱ። አሁን በቀደም ለታ መስጊድ ሰው ተገደለ ተብሎ ሪ አልን፣ ጮህን፣ ምንም ሰሚ የለም። አሁን ደግሞ በአክሱም ሙስሊም እህት ወንድሞቻችን እየተሰቃዩ ነው። በገዛ ሀገራቸው፣ በገዛ ቀያቸው፣ በኖሩበት በተወለዱበት የት ይሄዱ? ቆይ ሃይማኖታቸው ብቻ ሌላ ስለሆነ ስቃያቸውን እየበሉ ነው። ሃይማኖት የግል ነው። ሀገራችን ኢትዮጵያ የጋራችን ናት። ወዴት እንሄድ? ሀባይቢ ሰው ስለሚያወራላችሁ ብቻ ወይም ደግሞ እናንተ እኛ አብሮነት ነው፣ እኛ ኢትዮጵያዊነት አንድነት ነው። አንድነት የሚባል ነገር የለም ዛሬ በእኛ ጊዜ። ስላወራችሁ ብቻ የሚኖር ነገር አይደለም። መኖር በተግባር ነው። እስኪ አንድነታችሁን አንድ ሆናችሁ አሳዩን። ሙስሊም ክርስቲያን ውስጥ አንድ ሁኑ፣ ተዋደዱ። እስኪ ያን ጊዜ አንድነት አለን እንላለን። ያን ጊዜ ህብረት አለን እንላለን። አለምንም ህብረት፣ አለምንም አንድነት ስላወራችሁ ብቻ የሚኖር ነገር አይደለም። አንድነት፣ ነፃነት፣ ፍቅር፣ ሰላም የምትሉት ነገር የሚኖር የሚታይ ነው እንጂ በተግባር የሚወራ አይደለም። ስላወራችሁት ኖር ነው ማለት አይደለም። በእኛ ጊዜ ሰላም የሚባል ፍቅር የሚባል አንድነት የሚባል ህብረት የሚባል እየኖር ነው አይደለም፣ እየኖርን አይደለም።
በተለይ በአሁኑ ሰዓት ኢትዮጵያ ውስጥ እየተኖረ አይደለም። ህብረት የሚባል የለም፣ አንድነት የሚባል የለም። ሌላው ብሔረሰብ ሲጠፋ ሌላው ዝም እያለ ምን አይነት አንድነት ነው? ሙስሊሙ ሲጠፋ ክርስቲያኑ ዝም እያለ ምን አይነት አንድነት፣ ምን አይነት ህብረት ነው? ክርስቲያኑ ሲሞት ሙስሊሙ ጸጥ እያለ ምን አይነት አንድነት ነው? እስኪ በሀገር ላይ አዎ እንደ ሀገር አንድ ብንሆን ደስ ባለኝ። ነገር ግን አንድ አልሆንም፣ እየኖርንም አይደለም። ካልኖርነው ደግሞ አለ ማለት አይቻልም። ቤተሰቦቼ ቡና የቀዘቀዘ እውነት ለመናገር ስለ ኢትዮጵያ ብዙ ባወራ ደስ ባለኝ። ለማንኛውም ሸር ሰብስክራይብ እያደረጋችሁ ምናልባት እንደው ምናልባት አብይ አህመድ ከአማራ ክልል መከላከያህን አስወጣ። መከላከያዎች አለቁ፣ የአማራ ህዝብ አለቀ፣ ኢኮኖሚያችን ደቀቀ። በቃ ፈለስን። እንዴ አንተ ጭንቅላት የት ሄዶ ነው? እየበላችሁ ጎበዝ፣ እየበላችሁ